አብረን እንስራ። እዚህ ጋር ቃሪያ አዘጋጅቻለሁ። እዚህ ጋር ነጭ ሽንኩርት፣ እዚህ ጋር ሂያር፣ ካሮት፣ ቲማቲም፣ አንድ ቀይ ሽንኩርት፣ ቃሪያ፣ ኮኮባር እና እዚህ ጋር ደግሞ እንደዚህ ጥቅል ጎመን ትንሽዬ አሸርግበታለሁ። በክሎነስ እና ናና አዘጋጅተናል። አብረን እንሸክን። ይሄ ውዶችዬ በዚህ መልኩ ሸከንኩኝ። እዚህ ጋር ያው ቅድም እንዳሳየኋችሁ ነጭ ሽንኩርት ፍሬሽ ነው። እዚህ ጋር ካሮት፣ እዚህ ጋር ሂያር ወይም ኮኮበሬ፣ እዚህ ጋር ቃሪያው፣ እዚህ ጋር ደግሞ ቀይ ሽንኩርት፣ እዚህ ጋር ገና ቲማቲም አለ፣ ገና ቃሪያ አለ፣ ገና ደግሞ እዚህ ጋር ቅጠል አለ ማለት ነው። አያችኋት ውድትዬ ቲማቲሜን በዚህ መልኩ ሸከንኳት። ይኸው ጤሪውን አውጥቻለሁ የቲማቲሙ ማለት ነውና ጥድት ያለ ሰላጣ ውሃ የሌለው ሰላጣ ተፈለጋችሁ እንደዚህ ቲማቲሙን አንጀት እያወጣችሁ ወይ እንደዚህ በዚህ መልኩ ማለት ነውና ማሸከም ትችላላችሁ ማለት ነው። እስኪ አብረን የሸከነውን ሰላጣ ሚክስ እናድርገው። ዋው ማሻአላህ ስታምር ጠፍ ያለ ሰላጣ ማይ ወላ ሸይ ወላ ይሄ ቀፍሪት ማለት ነው። ረጅም ጊዜ ይቀመጣል አይበላሽም። የምንፈልገው እቃ ላይ ያደረግ ሰላጣችንን ይወት ማሻአላህ ተባረካላ። አያምርም? ሶስ ይሰራለታል። አሁን ወዶችዬ ሰላጣ ሶስ ለመስራት እዚህ ጋር ሎሚ ያለኝ ጨምቄያለሁ። ኦልሬዲ 2 ሎሚ፣ እዚህ ጋር ጨው፣ እዚህ ጋር ዘይቱን፣ እዚህ ጋር ደብስ ሩማን፣ እዚህ ጋር ደግሞ ናና ፍሬሹ ስላላደረኩበት ናና የደረቀው ናና አለኝ አረግበታለሁ። እዚህ ጋር ደግሞ የሰላጣ እንትን ነው እቃውን ስለጣልኩት ነው። እዛን ነው እሱ ነው የሚያስፈልገን። ከሌ ያስፈልገናል። ይሄው እንደምታዩት ከሌ ያለኝ ጨምርበታለሁ ማለት ነው። መጀመሪያ ዘይቱን እንጨምር በቃን ያህል ደብስ ሩማን ይሄ ወዶችዬ ሁሉንም ጨማምረን መጣን። አሁን ሚክስ ነው የምናደርገው። እንግዲህ ሶስ ሰላጣዬ ይሄን ይመስላል። እንደምታዩት ያምራል። ምን ያነሰው አለ? ሁሉም አሪፍ ነው ማለት ነው። በዚህ መልኩ ካሮት ይፈቅፍቃለሁ እንዳያችሁት።